Congratulations, President Trump. Moi, je ne sais pas ce qu'eux ils pensent. Vous savez, personne ne va venir. አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ኢትዮ ፈርስት ሚዲያ ተከታታዮቻችን እነሆ የዕለቱን ዘገባዎች ከዚህ እንደሚከተለው ማድረስ ጀምረናል። ከዜናዎቹ ጋር አብራችሁን ቆዩ። የኢሚግሬሽንና ዜግነት አገልግሎት ዘመኑን የሚመጥን የቴክኖሎጂ አጠቃቀምን በማስፋፋት የአሰራር ስርዓቱን በማዘመንና ምቹ የሥራ አካባቢን በመፍጠር የተገልጋዩን እርጋታ የሚያሳድጉ ተጨባጭ ለውጦች ማምጣቱን ዋና ዳይሬክተሯ ሰላማዊት ዳዊት ገለጹ። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ተቋሙ በ2018 በጀት ዓመት ያከናወናቸውን ተግባራት አስመልክተው ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም ተቋሙ ዘመኑን የሚመጥን የቴክኖሎጂ አጠቃቀምን በማስፋፋት የአሰራር ስርዓቱን በማዘመንና ምቹ የሥራ አካባቢን በመፍጠር የተገልጋዩን እርካታ የሚያሳድጉ ተጨባጭ ለውጦች ማምጣቱን ገልጸዋል። የፓስፖርትና የቪዛ አገልግሎትን ጨምሮ ሌሎች የይለፍ ሰነዶች በዘመናዊ ቴክኖሎጂ ተደግፈው በጥራትና በደህንነት እንዲመረጥ ተደርጓል ብለዋል። በዚህም በበጀት ዓመቱ ከ1.6 ሚሊዮን በላይ ፓስፖርቶች ታትመው ለዜጎች መሰረታቸውን ጠቅሰዋል። የኤሌክትሮኒክ ፓስፖርት መስጫ ማዕከላት ከነበሩበት 12 ወደ 23 በማሳደግ ተደራሽነቱ ማስፋፋት መቻሉን ጠቅሰው በአየርና በየብስ የድንበር መቆጣጠሪያ ጣቢያዎች ከ7 ሚሊዮን በላይ ለሚሆኑ መንገደኞች ቀልጣፋ አገልግሎት መሰጠቱን ጠቅሰዋል። የተቋሙን የሰው ኃይል አደረጃጀትና ልማት በማሻሻል አገልግሎቱን ይበልጥ ውጤታማ ለማድረግ የተከናወኑ ተግባራት ለውጡን ለማረጋገጥ ወሳኝ እንደነበሩም ገልጸዋል። ደሞዝተኛው ማህበረሰብ ከከፍተኛ የኑሮ ውድነት ጋር ተያይዞ የሚደርስበትን የኢኮኖሚ ጫና ለመቀነስ መንግስት በደሞዝ ላይ የሚጥለውን የግብር መጠን ሊያሻሽል እንደሚገባ ፕራግማ ካፒታል የተሰኘው ድርጅት ገለጸ። ድርጅቱ ኢትዮጵያ ከምስራቅ አፍሪካ ሀገራት መካከል በደሞዝተኞች ላይ ከፍተኛ ግብር የምትጥል ሀገር መሆኗን አመላክቷል። ከፍተኛ የኑሮ ውድነትና የዋጋ ግሽበት ከግብር ጫናው ጋር ተዳምሮ በደሞዝተኞች ላይ ከባድ የኢኮኖሚ ጫና እየፈጠረ መሆኑን የገለጸው ድርጅቱ መንግስት የደሞዝ ግብር ስርዓቱን ሊያሻሽለው እንደሚገባ ጠቁሟል። በአክሱም ከተማ የግድያ ሙከራ እንደተፈጸመባቸው የተነገረው ሁለቱ የመንበረ ሰላማ ከሳቴ ብርሃን ላዕላይ ቤተ ክህነት ሊቃነ ጳጳሳት ብፁዕ አቡነ ናትናኤልና ብፁዕ አቡነ አረጋዊ ከቅዳሜ ሐምሌ 4 2018 ዓ.ም ጀምሮ በጸጥታ አካላት ጥበቃ ስር ወይም በቁም እስር ላይ እንደሚገኙ የቅርብ ሰዎቻቸው ለቢቢሲ ገለጹ። ባለፈው ሳምንት ረቡዕ በጳጳሳቱ መኖሪያ ቤት ላይ ተኩስ መከፈቱን ተከትሎ የአክሱም ፖሊስ 3 ተጠርጣሪዎችን በቁጥጥር ስር መዋሉንና ድርጊቱ በጥበቃ መፈጸሙን አስታውቆ ነበር። ይሁን እንጂ ቅዳሜ ዕለት ሁለቱ አባቶች ለጥያቄ በሚል ወደ ፖሊስ ጣቢያ ተወስደው በከባድ ወንጀል እንደተጠረጠሩ ተነግሯቸዋል። ሊቃነ ጳጳሳቱ ለእያንዳንዳቸው 300,000 ብር የዋስትና ገንዘብ ተከፍሎ ምሽት ላይ የተለቀቁ ቢሆንም በአሁኑ ወቅት በቁም እስር ላይ እንደሚገኙ ረዳቶቻቸው ገልጸዋል። ፖሊስ አቡነ ናትናኤልን ትግልን ማደናቀፍ በሚል ወንጀል እንደጠረጠራቸው የተሰማ ሲሆን ቢቢሲ ከአካባቢው ባለስልጣናት ምላሽ ለማግኘት ያደረገው ሙከራ አልተሳካም። በኢትዮጵያ የአሜሪካ አምባሳደር ኤርቪን ጄ ማሲንጋ የሚመራው የልዑክ ቡድን በትግራይ ክልል የነበረውን ጉብኝት አጠናቆ ትላንት አማራ ክልል ጎንደር ከተማ ገብቷል። ይህ የባለስልጣናቱ ጉዞ በክልሉ ዘላቂ ሰላምና መረጋጋትን የማስፈን አስፈላጊነትን በግንባር ቀደምትነት ለማጉላት ያለመ ነው። ከዚህም በተጨማሪ ጉብኝቱ በሁለትዮሽ የንግድ ዲፕሎማሲ ዙሪያ ለመምከርና አሜሪካ የምታደርገው የውጭ እርዳታ በክልሉ በተጨባጭ የሚለካ ውጤት እያመጣ መሆኑን ለማረጋገጥ ያለመ እንደሆነ ተገልጿል። አምባሳደሩና ልዑካቸው በከተማ በሚኖራቸው ቆይታ ከተለያዩ አካላት ጋር ተከታታይ ውይይቶችን እንደሚያደርጉም ይጠበቃል። የዶናልድ ትራምፕ አስተዳደር ዝቅተኛ ገቢ ያላቸው ስደተኞች ወደ ሀገሪቱ እንዳይገቡ ለመግታት አዲስ ጥብቅ መመሪያ እያዘጋጀ መሆኑ ታወቀ። በታቀደው አዲስ ረቂቅ መመሪያ መሰረት ከዩናይትድ ስቴትስ ውጪ ሆነው የቋሚ ነዋሪነት ፈቃድ ግሪን ካርድ የሚያመለክቱ ግለሰቦች $100,000 የገንዘብ ዋስትና በቅድሚያ እንዲያስይዙ ሊገደዱ ይችላሉ። ይህ የተያዘው ገንዘብ አመልካቾቹ የአሜሪካ ዜግነት ሲያገኙ የሚመለስላቸው ሲሆን ዋና ዓላማውም አዲሶቹ ስደተኞች በራሳቸው መተዳደር የሚችሉ መሆናቸውንና የመንግስት ድጋፍ እንደማይጠብቁ ለማረጋገጫነት እንዲያገለግል ነው።
ይህ አሰራር በተለይ ከድሃ ሀገራት ለሚመጡና የአሜሪካ ዜግነት ያላቸው የቅርብ ዘመዶቻቸውን ትዳር አጋር፣ ወላጅና እህትማማቾች ለማስገባት ለሚፈልጉ ዝቅተኛ ገቢ ያላቸው ዜጎች ትልቅ እንቅፋት እንደሚሆን ተገልጿል። የአሜሪካ የውጭ ጉዳይ ሚኒስቴር መመሪያውን መጀመሪያ በጥቂት ሀገር ላይ ለመፈተሽ አቅዷል። ወቅታዊ መረጃ እንዲደርሳችሁ ኢትዮ ፈርስት ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።